ወንድ ሁን፣ ወንድ አትምሰል። የማስመሰል ተግባሮችን አጥፋ። በማስመሰል የምትኖረው ህይወት ራስን ያሳጣል፣ ማንነትን ያፍረሳል። ስለዚህ ራስህን፣ ማንነትህን ሁን። ያኔ ተግባርህ፣ ስራ፣ ህይወትህ፣ እርምጃ፣ ንግግርህ አንተን ይገልጻል፣ በራስ መተማመን ይጨምራል። ታዲያ የወንድነት መገለጫዎቹን 3 ቲፖች ላካፍልህ። አንደኛ፣ ፍርሃትን አስወግድ። ፍርሃት ሀሳብን በነፃነት እንዳትገልጽ ያደርጋል፣ ቦታ ይገድብልሃል፣ መስመርህን ያበላሸዋል፣ ተሰጥኦን እንዳትገልጽ ያደርጋል። ስለዚህ ፍርሃት እንዲገዛህ እንዳትፈቅድለት። ላሰብከውና ላመንክበት ነገር ጥግ ድረስ ሂድ፣ ፈጣሪህን እንጂ ፍጡሩን እንዳትፈራ። ሁለተኛ፣ ኃላፊነት ይሰማ። ቤተሰብ አንተን አሳድጎ እዚህ እስኪያደርስ ድረስ ኃላፊነት ወስዶ ነው ነገ ይጦረናል፣ ትልቅ ደረጃ ይደርስልናል ብለው ህይወታቸውን ሰጥተውታል። ስለዚህ ለቤተሰብ፣ ለራስህ፣ ለስራ ኃላፊነት ውሰድ። ኃላፊነት ይሰማ። ነገ ለሚፈጠረው ነገር ሁሉ አንተ ተጠያቂ ነህ። ሶስተኛ፣ ጠንካራ ሁን። ነገሮች እንኳን እንዳሰብካቸው ባይሄዱና መስመር ቢስቱ ለማስተካከል ሞክር። ተስፋ እንዳትቆርጥ። ያሰብከው ነገር ትምህርት፣ ስራ፣ ህይወት እንዲሁም ሌላ ነገር ቢሆን ሰክሰስ እስኪያደርግ ድረስ ተስፋ እንዳትቆርጥ። በህይወት ወድቆ መነሳት ያለ ነውና ዋናው ከውድቀትህ መማር ነው።